አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የዩቱብ ተከታታይ ውድ እህት ወንድሞቼ፣ ውድ ኢትዮጵያውያኖች ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ ከኔ ጋር ሁሉ መልካም ነው። እናንተ ትናንትና በቃ እንደ ድንገት ሴትዮዋችን ዱባይን አሽከረከረችን ትላላችሁ። ይዛን ወጥታ ለኢድ የሚገዛዛ ምናምን ነገር ልንገዛ ይኸው ከተማዋን እያዞረችን ትገኛለች ማለት ነው ሴትዮዋ። እናማ በቃ ደስ አለኝ። ማሻአላህ ተባረከላ። ከዛውት እስኪ ምን ሄድበትና ለእናንተም ለቤተሰቦች ላጋራችሁ ብዬ ዱባይን እንደዚህ እያሽከረከርን ሄድን ማለት ነው። እስኪ ህይወት ደስ ይላል፣ ግን መንገዱ ደስ አይልም። ዋው በጣም ደስ የሚል ትናንትና ከአሱር በኋላ አሱር ላይ ነው እንዶ ሳናስበው ሀያ ተነሱ ድንገት የኢድ እንገዛለን ብላ የዛን ቤተሰቡን ሁላ እንዳለን ተነስተን ላሻልን ማለት ነው። በዚህ በኩል ሴትዮዋችን ጎበዝ ናት። ተጸዳ ምናምን ምናምን አትልም። ሀያ ስታለች ሀያ ነው በቃ። አይሞቃት አይበርዳት ይዛን ታዞረናለች ማለት ነው። ታሽከረክረናል። እናማ ይህን ያክል እስኪ ለቤተሰቦችም መንገዱን ላጋራችሁ። ደስ ይላል ወይ? እስኪ ሁሉን ነገር አያችሁት? በጣም ደስ ነው የሚለው። ለእናንተም ለቤተሰቦቼ ለማካፈል ወድጃለሁ ማለት ነው። እናማ ተጓዝን ማለት ነው። ሁላችን ቤተሰብ በሙሉ ነው በቃ መኪናውን ያጨናነቅ ነው ትላላችሁ። እዛ ሄድን ግን እዛ ማለት ነው እንትን ያለውን ድባብ የገበያውን ምናምን ቀርጽላችኋለሁ ብዬ ምንም አልተመቸኝ። ምንም ያለው ዛህማ ያለው ምንድን ልበላችሁ በኢትዮጵያ ወረፋ ነው ትላላችሁ። እንዳለ በቃ ህዝቤ እዛ ናት ማለት ነው። ገበያ እንዳለ በቃ የመኪና ማዕት ትጠላላችሁ። ውስጡ የእግር መረገጫ የለውም ትላላችሁ። በቃ ሂደን ስንዞር ስናወጣ ስናወርድ ስናይ ስንበቃ ምን ስንል ብቻ ትናንትና ግን እኔ በጣም ቶሎ የኔ ልብስ በጣም ቶሎ ተገይቷል ማለት ነው። ጓደኛዬ ናት ትንሽ ያዛገችን። በቃ ልኳ አልገኛለ ብታየው ብትለካው ብታወልቀው እስከ ዛሬ ስንሄድ ማለት ነው። ያው ለኢድና ለአረፋ ትገዛለች ሴትዮዋ። ኢድን ጀምራ ነው ይዛንም ሄድ እንትን ያለችው። በፊት ግን ይዛናት ሄድም ራሷ ገዝታ ታመጣና ይሄ ልክ አይደለም መልሺ፣ ይሄ አጥሮኛል መልሺ፣ ይሄ አዝጎኛል፣ በቃ እንደዚህ ስናዝጋት ካሁን በኋላ ብላ ይዣችሁ ነው የምሄደው። በቃ እንትን አለንም እናንተ ጋር በቃ ልካችሁን እኔ ማወቅ አልቻልኩም ብላ መርሃባ አልኛም። የኢድም ጊዜ ዛን ሄደ ስታዞረን ብቻ ግን ማለት ነው ወላሂ እንደዚህ ከቤት ወጥቶ መሄድ በመኪና በጣም ነው እንትን ስራ ሙሉ ቀን ቤት ስራ ብትሰሩ ይሻላል ማለት ነው። በጣም ነው የሚያደክመው። ከምንም በላይ ድካም አለው። በጣም ያደክማል። ማታ በቃ ራሳችንን አመመን መተን እንዴት እንደሆነ በቃ ድክም ማለን። ግን ያው ትንሽ ስራ ምናምን ትተን ነበር የሄድነው ልብስ ምናምን። ከዛ መተን ትንሽ ጠንከር ብለን ወገባችን አሰር አድርገን ልብሳችን ተኮስ አረግንና እንደ ነገሩ ራትን ፈለግ አረግንና ቀማመስን እላችኋለሁ። ከዛ ቆይተን ሴትዮዋ እዞዝ ስታዘን እኔ ደክሞኛል። በተለይ ጮህኩ ማለት ነው። ጮህ ለጓደኛዬ እንዴ ምን ሆና ነው ቆይ ሀሊማ የምትጮኸው ብላለቻት ማለት ነው። እኔ ለራሴ ደክሞኛል፣ ዞሮብኛል። ራሴ በቃ ተኝቼ በእንቅልፍ እስከሚወጣልኝ ድረስ ራሴ ልክ እንደዚህ እንደ መንገዱ ነበር የዞረብኝ። በቃ ዝም ብሎ ዞረብኝ ትላላችሁ። እናማ ማታ በቃ እንደዛ አደረግን። መጣን፣ ተጣጣብን ምናልንና
ከዛ በኋላ ወደ ልብስ መለካት ሄድን ማለት ነው። እዚህ ጋር ትራፊክ እንትን ማብራቱን መሰል አቆመን ትላላችሁ። አዎ እዚህ ጋር ቆም አረገንና እንደዛ ነው። እና ልብሳችን ስንለካካ ወይኔ ሴትዮዬ አለበሰች ትላላችሁ። ልብስ አለበሰች፣ መረጠችው፣ መዘረጠችው ትላላችሁ በሷ ምርጫ። እና ምን የመሰለ ልብስ፣ ምን የመሰለ ቀሚስ ሴት 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 አርጋኛለች ማለት ነው። ሴት እንደው ሴት ሴት አርጋኛለች ትላላችሁ። በቃ እኔ ሴትን የምለካው በቀሚስ ነው። ወላሂ ቀሚስ ለብሰው ምናምን ሳይ በጣም ነው ደስ የሚለኝና እዚህ ደግሞ የስራ ልብስ ነው የምንለብሰው ታውቃላችሁ። እንትን ይላል እና የስራ ልብስ ለብሳችሁ ቀሚስ ስትለብሱ እንዴት አባቱ እንደሚያምር ሴትዬ ያላሰብኩት ቀሚስ ነው የገዛችልኝ። ጽድት ያለ ማለት ነው። ለጓደኛውም እንደዛው መጀመሪያ ላይ የሆነ ብቻ ግን እንደው የኛም ሰዎች ሀበሻዎች ነበሩ ልብስ የሚሸጡት ማለት ነው። ከዛ በቃ ሄድን መረጥን ምናምን ጓደኛ መጀመሪያ ነው የገዛው። ከዛ ቀጣይ ጓደኛ እኔ ምንም አላለፈዋትም። ትናንትና ገዛው ያስኩኝ። ከዛ ጓደኛ ስትለካ ምናምን ብያችኋለሁ። ከዛ የሆነ ልብስ መቼም ሻጭና ገዢ ሻጭ መቼም በዛም በዚህ ብሎ መሸጥ ይፈልጋልና እንዴ አለቻት። ይሄ እኮ ልብስ ሲሳፈሩ የሚለብሱት ነው ጊዜው አለቻት። ግን እኮ አይረባም ለብሰው። ከዛን እሺ እንመለሳለን ብለን ስንዞር ስንሽከረከር ለሷ ልብስ ፍለጋ ማለት ነው። ባሳር በመከራ መጨረሻ ላይ አገኘች። ጓደኛዬም ራሱ ጽድት ያለ ልብስ አገኘችና አላችኋለሁ። ያው ገዛዝተን ሁሉን ነገር ጨራርሰን ተመለስን። እዚህ ጋር እየሄድን ነው ገና። አሁን እዚህ ጋር አልደረስንም። ያው እኔ ድምፁ እንትን ስለነበረው ሌላ ድምፅ ምናምን ስለነበረው በራሴ ድምፅ እንትን እያልኳችሁ ነው ቤት ከሄድኩ በኋላ ማለት ነው። ብቻ ከተማውን እስኪዩት እስኪ ደስ ይላል ወይስ እንዴት ነው? አሪፍ ነው። እዩት። ሀገር ማየት ጥሩ ነው። መሽከርከር መዞሩ አንዳንዴ መውጣት ደስ ይላል፣ ግን ስትወጡ ያለው ህመም ያለው ድካም መውጣት ትጠላላችሁ። እንደው በመኪናም ቁጭ ብሎ መሄድም ቢሆንም በጣም ነው አድካሚ ነው። መዞር እላችኋለሁ ውዶች። አሁን እየደረስን ነው መሰለኝ፣ እየደረስን ነው አሁን ወደ ገበያው። ግን ሁሌም የተለያየ ቦታ ነው ይዘን የምትሄደው። ያው የዛሬው ሄድንበት ይሄን ይመስላል። እስኪውት ብቻ በመጨረሻም ያስደስታናል። ሴትዮዋችን ደስ ብሎናል። እንግዲህ ኢዱ እስከሚደርስ ይቸኩለናል። እስከምንለብሰው ማለት እንደ ህፃን ልጅ ማለት እስከምንለብሰው። እኔማ ትራሴ ስራ አድርጌ ያደርኩ ትላላችሁ አትሉ? ትራሴ ስራ አድርጌ ፌስታሌን ማሌ ወስድብኝ ነው። ወይኔ ጉዴ! እና ይዤ አደርኩኝ እላችኋለሁ ውዶቼ ምርጦቼ። በተረፈ እስኪ ሀገሩን አየት አድርጉት። ግን ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ሰብስክራይብ አስደርጉኝ እስኪ ውዶቼ ምርጦቼ። እንደው በቅንነት ሰብስክራይብ አስደርጉኝ፣ ላይክ አርጉኝ። እስኪ ኮመንት አስተያየትም ጻፉልኝ እና ምን ይመስላል ለእህቶቼ ያዘጋጀሁላችሁ ዱባይን እንዲህ እንዲተዋት ነው። ወልካም ቱ ዱባይ ነው ያለው። ካምቱ ዱባይ ነው ምንድን ነበር ያለው? ጠፋብኝ ማለት ነው። ሀቢቢ ካምቱ ዱባይ ትላላችሁ፣ እዚህ ጋር ትላላችሁ። እየደረስን ነው። እዚህ ስንደርስ ትንሽ ነው የቀረን። በቃ ያበረረችው ነው። እኛ ሴትዮ ጀግና ናት፣ ትነዳዋለች ትላላችሁ። ይዋ እዚህ ደርሰናል። ከሚገርማችሁ እዛ ሱቁ ሲደርስ ምናምን እኔ እንጃ አፈር አካባቢ ነው። አፈር አለው
መቆሚያው ምናምን ብቻ ብዙ ዛህማ አለ። ብዙ 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 አልኳችሁ። የእግር መረገጫ ያለው የበዓል ገበያ ስለሆነ የበዓል ገበያ ነው። እዚህ ጋር እየደረስን ነው። ስልክ ገብቶብኝ ነው ይቅርታ እየጠየቅኩኝ እህቶቼ። ለእናንተም አልሆነው የለም እና እዚህ ጋር ደርሰናል ትላላችሁ። ደርሰናል አሁን ደረስን፣ እየደረስን ነው። ብቻ እዩት እስኪ በቀጣይ ደግሞ ማለት ነው ልብሱን ይዤላችሁ እመጣለሁ ማለት ነው። በጉጉት ጠብቁኝ። ልብሱ ምን የመሰለ ልብስ መሰላችሁ? ምን የመሰለ እዚህ ጋር ደግሞ በጨለማው ደረስን መሰል እዚህ ጋር